ባለፈው ዝግጅታችን ከ2 እስከ 7 ዓመት ሊማሯቸው የሚገቡ 10 ትምህርቶች ውስጥ ራስን መግዛትና ትህትና የሚለውን ተመልክተናል። ዛሬ ደግሞ ችግሮችን የመቋቋም ችሎታ እንዴት ማስተማር እንዳለብን እናያለን። ችግሮችን የመቋቋም ችሎታ ምንድን ነው? ችግሮችን ተቋቁሞ ማለፍ ችሎታ ያለው ሰው እንቅፋት ወይም ተስፋ የሚያስቆርጥ ሁኔታ ሲያጋጥመው እጅ ከመስጠት ይልቅ በቆራጥነት ወደፊት ይገፋል። ይህ ችሎታ የሚገኘው በተሞክሮ ነው። አንድ ልጅ አልፎ አልፎ ሳይወድቅ መራመድ ሊማር አይችልም። በተመሳሳይም በሕይወት ውስጥ ምንም እንቅፋት ሳይገጥመው ስኬታማ መሆን የሚቻልበትን መንገድ ሊማር አይችልም። ችግሮችን የመቋቋም ችሎታ ማዳበር አስፈላጊ የሆነው ለምንድን ነው? አንዳንድ ልጆች አንድ ነገር ሳይሳካላቸው ሲቀር ችግር ሲያጋጥማቸው ወይም ሌሎች ሲተቿቸው ቅስማቸው ይሰበራል። ሌሎች ደግሞ ከናካቴው ተስፋ ይቆርጣሉ። ይሁን እንጂ ልጆች የሚከተሉትን እውነታዎች መገንዘብ ያስፈልጋቸዋል። በምናደርገው ነገር ሁሉ ስኬታማ መሆን የማይቻል ነገር መሆኑን፣ ሁሉም ሰው በሕይወት ውስጥ የሆነ ወቅት ላይ መከራ የሚያጋጥመው መሆኑን፣ እርማት ካላገኘን ስህተታችን መማር እንደማንችል መማር ይኖርባቸዋል። ልጃችሁ ችግሮችን የመቋቋም ችሎታ ካዳበረ በሕይወት ውስጥ የሚያጋጥሙትን ተፈታታኝ ሁኔታዎች በልብ ሙሉነት መጋፈጥ ይችላል። ልጆች ችግሮችን እንዲቋቋሙ ማስተማር የሚቻለው እንዴት ነው? አንደኛ፣ አንድ ነገር ሳይሳካለት ሲቀር ምን ማድረግ አለብን? ልጃችሁ ለነገሮች ሚዛናዊ አመለካከት እንዲኖረው እርዱት። ለምሳሌ ያህል በትምህርት ቤት ፈተና ቢወድቅ ምንም ነገር ሊሳካልኝ አይችልም ብሎ ተስፋ ሊቆርጥ ይሆናል። ልጃችሁ ችግሮችን የመቋቋም ችሎታ እንዲያዳብር ለመርዳት በቀጣዩ ጊዜ ማሻሻያ ማድረግ የሚቻልበትን ዘዴ እንዲቀይስ እርዱት። ይህም በችግሩ ከመሸነፍ ይልቅ መፍትሄ ለማግኘት ጥረት እንዲያደርግ ይረዳዋል። በሌላ በኩል ደግሞ ጣልቃ ገብታችሁ ለችግሩ መፍትሄ ከመስጠት ተቆጠቡ። ከዚህ ይልቅ ራሱ ችግሩን መፍታት የሚችልበትን መላ እንዲፈጥር እርዱት። ለምሳሌ በትምህርት ቤት ፈተና ከወደቀ ለወደፊቱ ይህን ትምህርት በተሻለ መንገድ ለመረዳት ምን ማድረግ ትችላለህ ብላችሁ ልትጠይቁት ትችላላችሁ። ሁለተኛ፣ ችግር ሲያጋጥመው ምን ማድረግ አለብን? ማናችንም ብንሆን ነገ ምን እንደሚያጋጥመን አናውቅም። ዛሬ ሀብታም የሆነ ሰው ነገ ደሃ ሊሆን ይችላል። ዛሬ ጤነኛ የሆነ ሰው ነገ ሊታመም ይችላል። ወላጅ እንደመሆናችን መጠን ልጃችሁን ከአደጋ ለመጠበቅ አንዳንድ እርምጃዎችን እንደምትወስዱ የታወቀ ነው። እንደ እውነቱ ከሆነ ግን ልጃችሁን በሕይወት ውስጥ የሚያጋጥሙት ችግሮች ሁሉ ልትጠብቁት አትችሉም። እርግጥ ነው ልጃችሁ ከስራ እንደመፈናቀል ወይም ሀብት ንብረት እንደማጣት ያሉ ችግሮችን ለመጋፈጥ እድሜው ገና አልደረሰ ይሆናል። ያም ቢሆን ሌሎች ችግሮች ሲያጋጥሙት፣ ለምሳሌ ከጓደኛው ጋር ሲጣላ እንዴት መቋቋም እንደሚችል ልታሰለጥኑት ትችላላችሁ። ሶስተኛ፣ ትችት ሲሰነዘርበት ምን ማድረግ አለብን? ትችት በራሱ ጎጂ አይደለም። ተገቢ የሆነ ትችት አንድ ሰው ትክክል ያልሆነን ነገር ወይም ያልሆነን ድርጊት ወይም ዝንባሌ እንዲያስተካክል ሊረዳው ይችላል። ልጃችሁ እርማት እንዲቀበል የምታስተምሩት ከሆነ እሱንም ሆነ ራሳችሁን ከብዙ ሐዘን ትጠብቃላችሁ። ልጆች ስህተታቸውን እንዲያስተካክሉ ካልተደረጉ መቼም ቢሆን ሊማሩ አይችሉም። ከአንዱ ችግር ዘለው ሌላ ችግር ውስጥ የሚገቡ ሲሆን እናንተንም ከኋላ እየተከተላችሁ እነሱ የለኮሱትን እሳት ስታጠፉ ትኖራላችሁ። ይህ ደግሞ የእናንተንም ሆነ የልጆቹን ሕይወት መራራ ያደርገዋል። ታዲያ ልጃችሁ ገንቢ ከሆነ ትችት ጥቅም እንዲያገኝ መርዳት የምትችሉት እንዴት ነው? ልጃችሁ በትምህርት ቤትም ሆነ በሌላ ቦታ እንዲህ ያለ ትችት ሲሰነዘርበት ትችቱ ተገቢ እንዳልሆነ ለመናገር ብትፈተኑ እንዲህ ከማለት ተቆጠቡ። ከዚህ ይልቅ ልጃችሁን የሚከተሉትን ጥያቄዎች ልትጠይቁት ትችላላችሁ። ይህ እርማት የተሰጠህ ለምን ይመስልሃል? ለወደፊቱ ምን ማሻሻያ ማድረግ ትችላለህ? ሌላ ጊዜ እንዲህ ያለ እርማት ቢሰጥህ ምን ታደርጋለህ? ገንቢ ትችት ልጃችሁን አሁንም ሆነ አዋቂ ከሆነ በኋላ በእጅጉ እንደሚጠቅመው አስተውሉ። ልጆች የሚረዱት በ5ቱ ስሜት ሕዋሳታቸው ነው። ስለዚህ እንዲህ ያላችሁ ራሳችሁን ጠይቁ። ጥፋቴን አምናለሁ ወይስ በሌሎች ላይ ላክካለሁ? ስለሰራኋቸው ስህተቶችና ሳይሳኩልኝ ስለቀሩ ነገሮች እንዲሁም እነዚህን ስላገኘሁት ትምህርት እናገራለሁ?
ሌሎች በሰሩ ስህተት አሾፋለሁ እያላችሁ ራሳችሁን ጠይቁ። በሚቀጥለው ቪዲዮ 4ኛውን ክፍል ኃላፊነት የሚሰማው ሰው መሆን እንዴት ማስተማር እንዳለብን እናያለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በትምህርቱ ከተደሰቱ ላይክ እና ሼር በማድረግ ለሌሎች ልጆች ላላቸው ሰዎች ሼር በማድረግ ትርጉም ያለው ማህበረሰብ እንገባ።